ስማ ቆይት ነው የምንሄደው? ባክህ ዝም ብለህ ተራመድ። ደርሰናል። ለአንድ ሰዓት ሙሉ እኮ ይሄን ቃል ስትደጋግመው ነበር። ይኸው በቃ ትንሽ ነው የቀረን። ጓደኛዬ ነበር፣ ሚኪያስ ይባላል። ከልጅነታችን ጀምሮ አብረን ያደግነው። ሚኪ የሆነ ለየት ያለ ሰው ነው። ማለት ብዙ ሚስጥራዊ ነገሮችን ማወቅ የሚያስደስተው አይነት ሰው ነበር። በዛም ቀን የሆነ ጥቅጥቅ ያለ ጫካ ውስጥ አንድ ነገር ላሳይ ብሎ ነበር የወሰደኝ። ከአንድ ሰዓት የእግር ጉዞ በኋላ ስማ ይሄው ደርሰናል አለኝ እና ምን ልታሳየኝ ነው እዚህ ድረስ ያመጣኝ አልኩት በመሰላቸት። ቀና ብሎ ፈገግ ካለ በኋላ እዚህ ጫካ ውስጥ መጥቼ ስቆፍር ነበር ያገኘሁት። ምኑን? ሳጥኑን ነው። ሳጥን? የምን ሳጥን? አንድ አነስ ያለ ሳጥን ነው፣ ግን ውስጡ ብዙ ብርና ወርቅ ሳይኖር አይቀርም። የታል? ይኸው። አንድ አነስ ያለ ሳጥን ነበር። ሳጥኑ እኛ እንዳሰብነው ከሆነ ብዙ ብርና ወርቅ እናገኝበታለን ብለን አስበን ነበር። ነገር ግን እንደዛ አይደለም። ሳጥኑ ውስጥ ያለውን ነገር ለማየት ብለን ቁልፉን ለመክፈት ስንሞክር ነበር እዛ ጫካ ውስጥ የሆነ ድምጽ የሰማ ነው። እኔና ሚኪም ሌሎች ሰዎች ይሄን ነገር ካዩ ሳጥኑን ይወስዱብናል ብለን ስላሰብን ቶሎ ብለን ሳጥኑን ይዘን ወደ ቤታችን ተመለስን። ጊዜ አላጠፋንም። ቀጥታ ወደ ቤታችን እንደገባን ሳጥኑን ለመክፈት መታገል ጀመርን። ብዙ አልቆየንም። ከትንሽ ትግል በኋላ ሳጥኑ ተከፈተ። ሳጥኑ ውስጥ ያለው ነገር ባለው በጣም ደስ ይለኝ ነበር። ነገር ግን አንዴ አይቼዋለሁ። እዛ ሳጥኑ ውስጥ ያለው ነገር ስናይ ሁለታችንም በጣም ደንግጠን ወደ ኋላ ወደቅን።